እኮ ነው ይሄን ያክል እንደዚህ ባዳ ምናምን ኧረ በስመ አብ መቼም እንደማይለያዩ ያጋቡ እንደሆነ ከሌላው ሴት ያጋቡ እንግዲህ በቃ እሺ እንደዚህ 10 የሚያሽቃብጡት እና ሩታ እንደዛ አትበይ ኻላስ እነሱ አይደለም የሚያስጋቡት እነሱ አይደለም የሚያፋቱት እነሱ ስራና ስራ ነው የያዙት ማፋቱት የሚያስጋቡት የሚችሉት እነሱ ራሳቸው ናቸው የሚኖሩት ማንም ያስገባቸው ራሳቸው ናቸው የሚኖሩት ሁሉም ቀሪ ነው ደሊ በራሳቸው ሙድ ይዘርዬ ልንገራቸው በራሳቸው ሙድ ፈታ በሉ ስለ እንትኑ አስተያየት ከሰጣችሁ ምንም የምሰጡት ነገር የለም በቃ በራሳችሁ ሙድ እኔ ስንት በየት አይቻለሁ በቃ በሙዚቃ ምናምን ፈታ መርገጥ በራሳችሁ ሙድ በራሳችሁ ሳቁ በቃ ይገባዳለቅ መጨረሻው እናያለን አንድ ነገር ደግሞ ልንገራችሁ የኡነት ሃይሚና ቡርኬ የኡነት የሪል ቢቀያየሙ ኖሮ ሃይሚዬ ይሄን የምታስኬደው ስቶሪ አልነበረም በጣም እሷ በጣም እንትን ነው ስትናደድ ስቶሪ ላይ ነው የምትመሰጠው ማለት ነው አራታይና ገንዳናየው አራታይና ገንዳይ እንዳትሄድብን ስራ ብቻ ነው ዛሬ ስለምትሰራይ የመጣሁት እናቶችን ሲዘቀዝቁ ቤተሰብን ሲዘቀዝቁ የሙሼ የተዘቀዘቀችው ነው የመጣልኝ እንጂ ሌላ ጋሽና አረብዟን አላየሽም ደግሞ አንድ ነገር ልናገር ከይቅርታ ገናሽ ገናንች ስላለርሽ ነው ገና የዩቲዩብ ላይ የምትጽፉትንና ሁለቱን እንወዳለን የምትሉ አንዳንድ ባቦች የዩቲዩብ የምትቆምጡትንና ቲክቶክ የምታወሩትን ነው አመሳክሩት አፈር ብሉና ፈር ያብላችሁና እኔ እናትዬ ጀመሩ ቀን ጀምሮ ኮመንት በትክክል እየነሳ በዚህ ልካ እዚህም በላይ አለ እኔ ለመልሽ እሱ ስሚ ልንገርሽ ወደ ኋላ ትይጂ ምናምን እንዳትሉኝ ወደ ኋላው ካልተያዘ ወደፊት መልስ አይሰጥም እሱ አንጥቼ ሴት አኖራለሁኝ ብሎ ካለ ወጥቶ ከሌላ ቤት ያስቀምጣት እንጂ እሷ ካለችበት ቤት መታ መኖር አትችልም ያን ከፋፋይሉ አልፋልቲ ነው አይደል እኮ ቆይ አልፋልቲ ነው ለማለስልሽ ቆይ ማንነሻው እኮ ነው ውዴ ማንነሻው እኮ ነው ቆይ አልፋልት በልታያት አልፋንት በል አይደለ ሃይሚ ያመጣታል ብሎ የሚያስቀምጣትን ሴት ስሜት እሱ ወጥቶ ከዛ ቤት እስኪ ውጣ ሲባል እሷም ውጭ እንደማለት ያክል ነው ሌላ ሴት ማርያምን ይዘርበኩሻል ማለት ነው ሞት ነው እሺ በመንገድ ነው እሱ መጥቶ የሱ ለሰብሰበ ከሻንጣ ያስገባ በምን ንቀት የዚህ አንቀት እሷን አሰምዩ አንድ ተረጋጉ እኔ ሁሉም ተሰብስበን ነበር እንዴ ሚዛናዊ ተሰብስበን ነበር ወንገርሽ ስራም ሆነ ስራም አልሆነ ሚዛናዊ እንሁን ስንወዳቸውም ስናፈቃቸውም በሚዛናዊ እንመን እኔ ሚዛናዊ ነው ኦኬ ወይ እኔ ባስከዳት የነበረው ሃይሚ የሚያስከዳት የነበረው ስራም ሆነ አልሆነ ቀውጣ ከቤት እኔ መውጣት አልፈልግም አንተ ውጣ ብላ እንኳን እሷ ሰብሰባ ብታስወጣ ኦኬ እንዴት ነው አሰን መጥቶ የሱ ድሰሶ ከሻንጣ ከፎቅ አውርዶ እንዴ አስከድም ከወዲ የኔው ሃናን ስሚ ሃናን ልንገርሽ የዚህን አንድ መልስ ልመልስልሽ እሺ ያቺ መጥታ ሻንጣዋን አውጥታ አልጠበቀቻትም የዛ ሁሉ ስሜት በማን ነው መነሻው በብሩ ነው እንደዚህ አትበይለናሽ እንደዚህ ለምንድነው እሱ ውሸት የምታምነው እንዴ ዛሬ ጠላት እኮ ወይ የድራማ 9 ወር ድራማ አታውቅም እሱ ነው እሱ አውቆ ነግሯት ነው በጣም ነው እንደማታቆና እኔ የሚያናድዱኝ ሰዎች እነማን እንደሆኑ ልንገራችሁ ያቺን ሴትዮ እነዚህ ልጆች እሳት ውስጥ ለቃ ሄደችውን ሰብስክራይብ የሚያደርግ ይሄንን ሰብስክራይብ የሚያደርግ የሚያበረታታ እነሱ ናቸው ልጆቻችንን እየበተኑ ያሉት እነዚህ ብቻ ናቸው አይወዷቸውም እነዚህ ልጆች ዛሬውን ደግሞ አየሽ እንደገና አግሯን ልክ እንደ ሃይሚ ኮፒ አድርጋ ለላታንጋስ ተራመላጣ እሷንም አየው አንጀት ይርድብን ነው ያለው እንደ ሃይሚ ተደረከው እኔ እሱን አየሁት ቲክቶክ ላይ ተቆራርጦ እየመጣው ነው ያየሁት ውዴ ምን ነገር ሃይሚ እንደ ጸጉሯን ሁሉ እንደ ሃይሚ ተሰርታ ልጅቷ ደግሞ ይሄ ናታን የተባለው የማዝናኛው ቦታ ወስዶ ያዝናናት እናት እነሱ ፍልቅልቅ ብሎ እኛ እዚህ ቤታችን ተጨማልቆ ተዳባልቆ
በእሷ ምክንያት አይደል እነዚህ ልጆች እዚህ ደረጃ የደረሱት? አይኖርበት ይቀራል ብላችሁ ነው? አሁን ምን ይላቱ? ይመችሽ፣ ትለያለሽ ናታም እዩ ጎበዝ ነሽ ያላት ያሽቀበጣት ነው። ጌታ ምስክሬ ነው። ይኸውልሽ ሩታ እያደረጋችሁ አይደለም እሷን ወጣቱን እንደዚህ ድምጥማጦ ያወጣችው ማስታረቅ ነበረባት፣ መታገል ነበረባት። እዚህ ጋር ደግሞ ምንም የማያውቁት እናትና አባትን ይዘቀዝቃሉ። እስቲ ይሄ ማወቅ ነው። ፍረዱብኝ። እንደው ከታችም ማምሳ ምናምን ሰው አላችሁ። ይሄ ማወቅ ግን ገኒ አንቺ ጎበዝ ነሽ። እንደው ናታን ይሄ ነገር የሆነ ኬዝ የለበትም። ልጅቷ ያጣላችሁ እሱም አለበት። ማርያምን የሆነ ሰው እሱ ናታንማ እኔ እየፈራው ነው፣ እየተጠራጠርኩ ነው። ቀስ በቀስ ነገር እየከረረ ነው። ዋው ነገር እየከረረ ነው። ውዴ እንትን ነው እኔ ግቢ እንትን ነው እውነት እንድናስመስልላቸው ቪዲዮ እንዲታይላቸው ነው እነሱ አሁን እየተማቱ የመጡት። እኔ ደግሞ አላደርገውማ እኔ እኮ እነሱ እኮ ግን ስራ ይሰሩ ግን ጥንቃት ጊዜ ፍቅር የለሽም። ፍቅር አመት ባለ ጊዜ ሲደርስ እኛ በቃ እነሱ ማስደሰት አይችሉም። በአመት ባለ ጊዜ እንደዚህ እነሱ ጋር እናደርጋለን። በጾም ጊዜ እኔ ግን ብሩኬ የሚያውቅ አይመስለኝም። ስራ ነው አትበሉ። እኔ ስራ የሁለቱም ተባብረው እየሰሩ ያሉት አይመስለኝም። እኔ ግን ብሩኬ የሚያውቅ እየመሰለኝ። አዎ ፊቷ አላየሽም? እኔ ማታ ራሱ ሃይሚ ሀሰንን ይዛ እንደምትመጣ አውቃለሁ። እኔ አውቃለሁ። የሆነ ቦታ ላይ ተናግረ አለ እዚህ ሆነ ባሌ ራሱ እኔ እያየው 2 ስልክ እንደዚህ ግርግዳ ላይ ሰብሯል። ጥላል ያላስኬደው እኮ ሆዴ ያላስኬደው እኮ እንዴት ነው እሱ መጥቶ የእሱን ዕቃ ሰብስቦ ከእሱ ጋር ሆና ውጣ የምትለው? እሷ ብቻዋን ሆና ማድረግ አትችልም ነበር? እሱ እኮ ያናዳል እኮ። እሷ ብቻዋን ሆና በቃ እኔ አንተ ጋር መኖር አልፈልግም ከቤት ውጣ ብትለው እንኳን የልጅ ይወጣ ነበር። እኔ እሱ ነው በቃ እሱ ነው ያቃጥለኝ ያናደደኝ። እኔ እሱ መኖር ያ ልጅ መኖር ነው ያናደደኝ። እንዴት እሱ ይኖራል? ለዛ እኮ ከቡታጀራም ላይ ማሬ ቡታጀራ ሃይሚ ብቻዋን ውጣ ካለችው ትክክል አይደለም። እዛ ነው ብሩክ ዛሬ ኢሳት ሆነ እንጂ ሲመጣ ነው ጸቡ የሚነሳ። ሃይሚ ብቻዋን ችግር የለም። አራስ ማአወለም ፈስቅዱስ እኔ እግዚአብሔር እንደዚህ ከፊቴ ራሱ በቃ ሴት ክቡር ናት፣ አትመታም። ግን ደግሞ አያስኬድም። የሄደችበት መንገድ ትክክል አይደለም ፈጽሞ። አሁን እዩ ለምን እዩ ሻንጣ አዘጋጅታ ነበር ምናምን። እዩ ማነች? እዩ እኮ ባላደረገው ነው እንደዛ ያለችው አይደለ? ባላደረገው ነው እንዴ? ይሄ ባልዋለበት ደግሞ ለምንድን ነው ቆፍጣን ብሎ ነገሩን አላስተካከል ነበረ? እስከዚህ ድረስ አመት ሙሉ የተሟዘዘ ከነገር ቤቱን እስከሚበጣበት ድረስ ምንድን ነው ስለሚበረታው ስራ ስለሆነ ከሆነ በቃ የዚችም ስራ ነው። ለምንድን ነው የሚመታት? እሺ ስራ ይሁን ሆዴ። እኛ እኮ ስራ አይደለም እያልን እናት አዳምጪ። እኔ እያልኩ ያለሁት እንዴት ነው እሱ መጥቶ የማይረባ መጥቶ ልብሱን ሰብስቦ ይዞ ውጣ የሚለው? እሱ ነው ጥያቄው የኔ ሆዴ። መልሽልኝ። ይሄን እነሱ ሁለቱ የሶስቱ ይተዋወቃሉ፣ ወንድማሞች ናቸው። እንደሱም ስራ ነው፣ የሀሰንም ስራ ነው። የሌላውን አመት ሙሉ እየተዘፈጠክ እየበሰበሰችው ያቺ በስብሳስ የሄደችው ስራ ሲሆን የሀሰን ስራ አይደለ? ማሬ ሃይሚ ምን እያለች ነበር? ሃይሚ ሁሌ ምንድን ነው የምትለው? እኔ ሩፍታ ልጠይቅሽ፣ ምንድን ነው አንተ የሰው እንትን መተህ እንድትታሰር አልፈልግም ትላለች። አይ ማለት ሁሌ እንደዛ አይደል የምትለው? ብሩኬ እንደዛ አይደል የምትለው? ከዳኒ ጋር ከእዩ ጋር እንደዚህ ጸብ ሲፈጥር ተው አንተ የሆነ ነገር ታደርጋትና ከዛ እስር ቤት እንድትከት ነው የምትፈልገው ያለችው ነበር አይደለ? ብሩኬ ሃይሚ ማን ነው ያቺ ከመታት እስር ቤት ይገባል። ሃይሚ ከነካት ግን ማንም አይነካም። እና ሃይሚ ስትመታ እስር ቤት ለምንድን ነው የማይገባው? እሱ ሀያነች ምንድን ነው የሀያን ሚስቱ ናታ እንዴ? ሚስቱ ናት። ሚስቱ እኮ ብዙ ነገር ችለሽ ነው የምታልፊው። ዝም ብለሽ አትንካኝ አባልሽም አታገኝም። ከፈለሽ ባናት ተዘግዘቂ ተገልበጪ ውጪው ግቢ እንደዚህ እያለ ነው ምስት እየሰላ እኔ ጥያቄ ለምን አልጠይቅሽ? ምን አንቺ አሁን ፍቅረኛ ያልሆነች ብትጋጭ በትንሽ ነገር ብትጋጭ
ጓደኛሽን አመተሽ የሱ የጓደኛ ፍቅረኛሽን ዕቃ ሰብስበሽ ውጣ ትይዋለሽ። ገስት ላኪልኝ ፍቅር። አንዳንዴ ያው ንዴትም እንትን ያስብላል፣ ግን ያለማወቅ ሊሆን ይችላል። ግን እሷ የሄደችበት አካሄድ ይኖራል። ያው ወደ ስራው መስመር ግን ሄደ ማለት ነው። እንደዛ ሁለቱንም ማስተካከል በውስጥ አለብን። መጀመሪያ የዘች የሰይጣኗን እናስተካከል። እንዴት ነው የሚስተካከለው? እንዴት ነው የሚስተካከለው? ማለት እንዴት አላውቅም።